ሰላም 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 ቤተሰብ እንደምን አላችሁ? ሁሉ ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሰሞኑን እንደምታውቁት የአብርሽ ሩታ ሄርሜላ ውዝግብ ሙሉ ቤተሰብ ነው እዚህ ነገር ውስጥ እየገባበት ማለት ነው። እና እኔ ከነሱ በዋነኝነት የተማርኩት ነገር ቢኖር ገንዘብ ሲኖረን እንዴት ፍቅራችን እንደሚጠፋ በቃ የእውነት ገንዘብ እንዴት ሰላማችን እንደሚነሳ በቃ ፍቅራችን እንዴት እንደሚቀየር እንዴት እንደሆነ ነው የተረዳሁበት በእነሱ። ምክንያቱም እነሱ ከአሁን በፊት ምንም ሳይኖራቸው ነበረ ፍቅራቸው በፍቅር ምናምን ሲኖሩ የነበሩ ደስ ነበር የሚኖሩ የነበሩ ደስተኛ ነበሩ ምናምን። ግን ትንሽ ከተለወጡ በኋላ ግን እንደዚህ መቦጫጨቅ፣ መጣላት፣ መደባደብ በስማም ነፍስ መጥፋት ብቻ ናቸው የቀራቸው ማለት ነው። እኔ ከአብርሽና ከሩታ የተማርኩት ይሄንን ብቻ ነው። በቃ ገንዘብ ሲገኝ ትዳር እንደሚፈርስ የእውነት ገንዘብ ፍቅር እንደማይሆን በጣም ነው የተረዳሁት። ከዛ ውጭ ከነሱ እኔ የተማርኩት ነገር የለንም። በቃ በብዛት እኔ የተማርኩት ነገር የለኝም። በቃ የእነሱ በቀን መበሻሸቅ፣ እልህ መጋባት ምናምን ነው በብዛት ከነሱ እኔ የወሰድኩት። እግዚአብሔርን የእውነት ነው የምላችሁና በቃ ገንዘብ ምን ያክል እንደሚቀየረን ያየሁት በእነሱ ነውና ሄርሜላና በሄርሜላ እና በአብረሽ በኩል ደግሞ ያየሁት አብረሽ እንግዲህ እንደምታከብረው በቃ ይሄ ነው እንትን ሄርሜላ በቃ ሄርሜላ ሩታን በጣም ተረድታታለች። የእውነት በጣም አውቃታለች። በጣም የተረዳቻት በቃ ከሄርሜላ እናና ሩታ አንድ አይነት ባህሪ አይደለም ያላቸው ማለት ነው። አንድ አይነት ባህሪ አይደለም ያላቸው። እሷ ሄርሜላ በጣም ጎበዝ ነች። በቃ አብረሽ የሚፈልገው ነገር ነው የምታደርገው። ታከብረዋለች ምናምን፣ ታዳምጠዋለች፣ ትረዳዋለች ምናምን ማለት ነው። ያን ደግሞ ሩታ አላረገችም። ይሄ ነው ልዩነታቸው ማለት ነው። ስለዚህ ሄርሜላ የእውነት ለመናገር በጣም ብልጥ ሴት ናት፣ ጎበዝ ናት። እንዴት መያዝ እንዳለባት ታውቃለች ማለት ነው። ሩታ ደግሞ ኃይለኝነቷ ነው እንደዚህ ግልፍጥ እንድትል ያደረጋት በቃ ሰው እንትን እንድትል ያደርጋ ኃይለኝነቷ ነው። በቃ ነገሮቹን አንዳንዴ በውስጥ የለያዝ እስኪ ነገሮች ይለፉ ብላ የምታሳልፍ አይነት ሴት አይደለችም። በቃ ፊት ለፊት ነው የምትናገረው ማለት ነው። ይሄ ደግሞ አንዳንዴ ካልቻልን፣ ካልታገስን፣ ካልተመካከርን፣ ካልተላለፍን በቃ ህይወት መኖር አንችልም። በትዳር ውስጥ ብዙ መጣላት፣ መጋጨት ምናምን ነገር አለና ይሄን ታግሰን ካላለፍ ነው በጣም አደገኛ ነው የሚሆንብን ማለት ነው። እና ሄርሜላ አብርሽን በጣም ተረድተዋለች። በቃ ሩታ ጋር ያላገኘውን ፍቅር ነው አሁን እየሰጠችው ያለችው። ማርያምን ይሄው ዝም ብላችሁ ተቃራኒ ነው። ሩታ ሌላ ሄርሜላ ሌላ ናት። በቃ ስርዓቷ፣ አነጋገሯ፣ ምኗ በቃ አብርሽ እንዲጎዳ አትፈልግም። ፍቅር ባይኖርባት ራሱ አብርሽ እንዲጎዳ አትፈልግም። የእውነት ነው የምላችሁ፣ እንዲጎዳ አትፈልግም። ሩታ ደግሞ በቃ በመቆጣት በልህ በመደባደብ ምናምን ነገር የሚስተካከል ይመስላታል ወንድ ማለት ነው። እሱ ነው ሄርሜላ። ሩታ ምንም አልተረዳችውም፣ ስለ ትዳር ምንም ነገር አልገባትም ማለት ነው። ለዛ ነው ሁለታቸው ነገሮቹ እየተባባሱ ከዚህ የደረሱት። አለ በቃ ሩታ አብርሽን አልተረዳችውም። በቃ አላወቀችውም። ወንድ ምን እንደሚፈልግ ምንም የተረዳችው አይመስለኝም። የእውነት ነው የምላችሁና ሄርሜላ ደግሞ ብልጥ ሴት ናት። በጣም ጎበዝ ናት ምናምን። እሷ ነገሮችን በውስጥ ሰውንም ስታናግር ስነ ምግባሯ ምኗ በጣም ጎበዝ ናት ማለት ነው። አያችሁ አይደለ? አብረሽን በቃ ልቅቅ ታረገዋለች። ሩታኪ ሲሆኑ ግን ፊት ለፊት ነው በቃ በጣም ተናደው ምናምን ፊት ለፊት ነው የሚመላለሱት ምናምን። በቃ ሲገናኙ ራሱ የእውነት በጣም ይናደዳሉ ምናምን ማለት ነው። ሄርሜላና እንትና ግን በእርጋታ ብትናደድም ቀስ ብላ ነው የምታወራው። ተረጋግታ ነው፣ አትጮህ ምን አትል። አብረሽ ሩታ ቦታን በጥፊ ነው የምታጋጨው። ስንት ጊዜ አደባባይ ላይ በጥፊ እንደመታችሁ ምናምን ነገር አይታችኋል ማለት ነው። ይሄ ደግሞ የአብረሽ ምን ያክል ተጽዕኖ እንደሚፈጥርበት ምናምን ነገር ታውቃላችሁ አብዛኞቻችሁ ማለት ነው። ወንድ ልጅ ምን እንደሚፈልግ መረዳትን፣ ማዳመጥን በቃ ክብርን ይፈልጋል። እሱን ሩታ አልፋ ስባችኋል። እሱን በጥፊ መማታት በጣም የሚከብድ ነገር ነው። የእውነት ነው የምላችሁ። አሁን እናታችሁ እስኪ አባታችሁን በጥፊ እየመታች ኖራለች። እስኪ ይህን ብቻ እናንተ በራሳችሁ ቤተሰብ በእናትና በአባቶቻችሁ በዱሮ አይነት ስታዩት እንደዚህ የሚባል ነገር የለም። ሴት ልጅ ወንድ ልጅ
ሚስት አባሏ ላይ ዱላ አታነሳም። እና ሩታ በኃይለኝነት ይመስላታል ነገሮችን። ይሄ ነው ሁለታቸው እየተባባሱ ነገር ከዚህ የተዳረሱት። እና ሁለተኛ ነገር ደግሞ ሰው በመሀላቸው ስለሚገባ በመሀል ስለሚያስገቡ ሩታ የሰውን ወሬ ስለምትሰማ በቃ ያን ነው ጓደኛ መስለው ይቀርባታል። ግን እሷን እየጎዷት እንደሆነ ምንም ነገር ሩታ አልተረዳችም። ምንም ነገር አልገባትም። ያ ነው የሁለታቸውን የትዳራቸውን መፍረት እዚህ የደረሱት ማለት ነው። በቃ የሰው ወሬ መስማት የለባትም። ሰው ለማጣላት አንዳንዴ ብዙ ነገር ይላል። እያያችሁ ነው አይደለ? በእነሱ በሰው ምክንያት ነው ከዚህ እዚህ ደረጃ የደረሱት። በሰው ወሬ አብርሽ ካውራ አብርሽ እንዲያረጋል ምናምን ታዋቂ ነው። ብዙ ሰው ለዩቲዩብ ለስራም ለምንም ሊፈልጉት ይችላሉ። ይህን ደግሞ አንቺ መረዳት ነበረብሽ፣ ነገሮችን ማስተካከል። ያኔ በትንሹ ነገር ስትጋጩ ከቤት መውጣት አልነበረብሽም። ሁለተኛ ነገር አጥፍቻለሁ ይቅርታ ሲልሽ ይቅርታውን መቀበል ነበረብሽ። እንደዚህ ከውስጥሽ ላይ ወጣ መርሳት እኳች ይምሩታል። ልጅ አለ መርሳት እኳች ማውልሽ ካለ በጭላሽ መርሳታችሁም እኮ በቃ ምንም ነገር ቢሆን መርሳታችሁም በቃ የፈለገ ነገር ቢሆን ገብቶሻል አይደለ? በቃ ተበድለሽም ሆነ ልጅሽን በሰላም ተገላግለሻል። ይሄን ማመስገን ነበረብሽ ፈጣሪሽን። ነገሮች ሁሉ ከዚህ አንቺም እኮ ጥፋት አለብሽ። ከዚህ ያደረሻቸው ምናምን አንቺ ራስሽም ስለሆንሽ ጭምር። እኛ ብዙዎቻችን አብርሽ እንደዛ አድርጓት በዛን ሰዓት እኮ እምቢ ስላለች ነው እርጉዝና እንጂ እኮ እሱ ከቤት ውጪ ብሎ ካላስወጣትም እውነት እንነጋገር ከሆነ እሷ ነች ከቤት የወጣችው። ተከትሎ እና አቡሽ ጋር ስትሄድም ተከትሎ ለምንዋታል። በጣም ብዙ ጊዜ አባቱን ከቡታጅራ አስመጥቶ አስለመናት። እምቢ ካለች ምንም ማድረግ አይቻልም። እንደዚህ ከውስጥሽ ላይ ወጣለሽ። እንደዚህ የልጅሽ አባት መለየ ለማችው ነገር ያኔ ነገሮችን ማራዘም አልነበረብሽም። ቆም ብለሽ ስታስቢ ያንቺም ጥፋት ነበረበት። አሁን ላይ በዚህ መንገድ አብረሽን መልሰዋለሁ ብለሽ ማድረግሽ በጣም የተሳሳተ ነገር ነው። ማርያምን የተሳሳተ ነገር ነው። መሆን የሌለበት ነገር ነው። በቃ እንደዚህ አይነት ነገር ካለ ሌላ ጊዜም ሊያምንሽም አይችልም። ማንኛውም ሰው ለራስሽ ለህይወትሽ ራሱ በጣም የሚያስጠላ ነገር ስለሆነ እንደዚህ አይነት ነገር ባታስተምሮ መልካም ነው ብዬ አስባለሁ። ነገሮች እኮ እኛ አስተያየታችን የምንሰጠው እናንተ በምትሰሩት ቪዲዮ ባየናቸው ነው ሀሳብ የምንሰጠው ባየኑ ማለት ነው። ስለዚህ ተመልካች ደግሞ ትናንትና በሰደበኝ እንዲተናገረ ብለሽ አንቺ ቅሬታ አንተ ሊልሽ አይገባም። ሰው የመስለውን ይናገራል። ሚዲያ ላይ እስከሆነ ድረስ ማንም ሰው አያርፍም ማለት ነው። ፊት ለፊት ነው የሚናገረውና እነዚህ ነገሮች ብታስተካክሉ ብዬ ነው የማስበው። እንደኔ ማለት ነው። እውነት ሌላ ጥሩ ነገር ብታስተምሩን፣ መልካም ነገር ብታስተምሩን፣ የምንማርበት ነገር ብዙ ተከታይ ያላችሁ ብዙ ተመልካች ያላችሁ፣ እርግጥ እናንተ እይታ ለመሳብ ነው፣ አብዛኛውንም ድራማ ነው። ግን በእንደዚህ አይነት መንገድ ባይሆን ሌላ በተሻለ ሀሳብ ብትመጡን እኛ እንከታተላችኋለን ብዬ ነው የማስበው። የእውነት ብዙ ተመልካች ስላላችሁ ድሮ በፍቅር ሆናችሁ ስትመጡ ነው እንደውም የበለጠ እይታ የነበራችሁ። አሁን እንደውም እንደዚህ አይነት ነገር ስትሰሩ ሰው ከቀን እየጠላችሁና እየሸሻችሁ እንደሚመጣችሁ እናንተ ምንም ነገር አልተረዳችሁትም። እንደዚህ መሆን የለበትም። እና ሩታ ለወደፊት ለህይወትሽ ራሱ የሰውን ወሬ ማዳመጥ የለብሽም። አብርሽን ለልህ ብለሽ እንደውም አብርሽ ከአንድ ሴት ብቻ ጋር ነው የሆነው ከሄርሜላ ጋር። አንቺ እኮ ከብዙ ሴት ጋር ሆነሻል። ከዳኒ ጋር ሆነሻል፣ ከሆነ ልጅ ጋር ሆነሻል፣ ሰሞኑን ደግሞ ከአዲስ ጋር ሆነሻል። 3 ወንዶችን እንደውም አንቺ አንጥተሻል ማለት ነው። አብርሽ እንደውም ሄርሜላ ብቻ ናት። ቆም ብለን ካሰብን ገብቷችኋል አይደለ? ስለዚህ አንቺም ጥፋት እንዳለብሽ ሁሉ ይቅርታ ተባብላችሁ ነገሮችን በሰላም ብትፈቱ፣ ደግሞ ካልቻላችሁ በቃ እንደ ቀልድ ነገሮችን እያራዘማችሁ በቀል ውስጣችሁ ላይ ሞልታችሁ መለያየት አለባችሁ ብዬ ነው የማስቡ፣ ሳትጎዳዱ። እና ሩታ በጣም ውስጧ ላይ ያሳለፈችው ነገር እንዳሁን ወደ ኋላ እያስታወሰች ነው አሁን አብርሽን ለመበቀል ያሰበችው። ያ ደግሞ መሆን የለበትም። ሁለተኛ ነገር አንቺም ትጎጃለሽ። እነዛን ባሰብሽ ቁጥር አንቺ ትጎጃለሽ። ራስሽን ማጠንከር ያለብሽ እዚህ ደረጃ ደርሰሽ ልጅሽን በሰላም ማሳደግሽ። ለዚህ ነው በቃ አለሽ እይታ ተመልካች አለሽ። ለልጅሽ ማሳደጊያ ነገር አታጭም ግዴታ። እናንተ ለምንድን ነው በጣም ብዙ ብር ካልበላን በጣም ብዙ ነገር ካላገኘ ነው የምትሉት? እውነቴን እኮ ነው። ይሄ እስከ ህይወታችሁ እስከምታጡ ድረስ ነው እንዴ የምትጠብቁ? ምን አስባችሁ ነው? ቤተሰብ በዚህ ደረጃስ ባታሰድቡ። እናንተስ እሺ ሚዲያ ላይ ወጣችኋል፣ አንዴ በቃ ስራችሁ ነው። ግን ቤተሰብ ድረስ ነው የሚሰደቡ። ያኔ ያልተወለደ ልጅ አለ ስታሰድብ የነበረ